በትንሽ ነገር ሳትስፋይድ አልሆነ። ዘረንግዳችን ሃይማኖት ተስፋዬ ነች። ሃይማኖት ተስፋዬ የኢቴል ኢቨንትስ እና ዘ ወርክሾፕ ኤልሲ ፋውንደር እና ሲኢኦ ነች። አሁን ባለንበት የእድገት ፍጥነት ክሬቲቪቲን ከማሰብ አዳፕታቢሊቲን ማሰብ የተሻለ ይመስለኛል። አፍሪካ ላይ ግሮ ለማድረግ you have to be ready to deal with the challenges። ሌሎች ዲቨሎፕ እንዳደረጉ ሀገሮች በአልጋ ባልጋ የሚመስል ኮምፒቲሽን አይደለም የምትገባው። አይተህ የማታውቃቸው ቻሌንጆች ይመጣሉ። ሶ ይሄ መጣ ብለህ የምትቆም ከሆነ ስለ ፊውቸር እና ስለ ሰስቴናቢሊቲ ማሰብ አትችልም። ስታንዳርድ ሴት ማድረግ is something፣ እሱን ሪፒት እያደረክ ደግሞ ኪፕ አፕ እያደረክ መቀጠልና ሜንቴን ማድረግ ደግሞ እሱን በጣም ኢምፖርታንቱ ነገር። እንኳን በሰላም መጣሽ። ቴንኪው። እንኳን በሰላም ቆያችሁኝ። አመሰግናለሁ ስለጋበዛችሁኝ። ሃይሚ እኔም እንኳን ደህና መጣሽ ማለት ፈልጋለሁ። we are very excited ስለ ኢቨንት ስለ ጀርኒሽ ለመማር እና ሁሉንም ሰው እንደምንጠይቀው መጀመሪያ እስቲ ሃይማኖት ማናት? ምንድነው ስቶሪሽ? ሃይማኖት ተስፋ ይባላለሁ። ለቤተሰባችን ለእናቴ የመጀመሪያ ልጅ ነኝ። 2 ወንድሞች አሉኝ። አዲስ አበባ ነው ተወልጄ ያደግኩት። በአስተዳደጌ ውስጥ እንደ ማንኛውም ኢትዮጵያዊ ሁሉም ሰው እንደሚለው እንደ ማንኛውም ኢትዮጵያዊ ነው ያደግነው። አባቴ የመንግስት ሰራተኛ ነበረ። እናቴ ለረጅም ጊዜ የቤት እመቤት ነበረች። ከዛ በኋላ ግን እየተማረች የተለያዩ ስራዎችን የራሷን ራል ታረግ ነበረ፣ ትንንሽ ስራዎችን። then high school I think ኮከበ ጽባ ትምህርት ቤት ተማርኩኝ። ኤሌመንተሪ ደግሞ ብሩህ ተስፋ የሚባል የህዝብ ትምህርት ቤት ነበር የተማርኩት የነበረው። እሱ ሲያልቅ 10ኛ ክፍል አካባቢ ላይ ውጤት አልመጣም። ከዛ የዛኔ ነው ምን መሆን ነው የምፈልገው፣ የት ነው የምደርሰው፣ what's my ጆርኒ እንዴት ነው የሚሆነው የሚለውን ነገር ማሰብ የጀመርኩት ልክ የዛን ጊዜ ነበርና በዛ ጊዜ በነበረኝ ኢንትረስት ቲያትር መስራት፣ አርቲስት መሆን የሚለውን ነገር በተለይ ልክ የ10ኛ ክፍል ውጤት መጥቶ ተፈትነን እስኪመጣ ባለው ጊዜ ውስጥ የምንንቀሳቀሳቸው የክበብ አክቲቪቲዎች ምናምን አልነበሩ። እነሱን የምናደርግበት ጊዜ just got like interesting ነገር የምችለው ነገር ሰው የሚያጨበጭብልኝ ነገር ማግኘት ጀመርኩኝ እና was like what ለምን አልሞክረውም? it's really nice። I mean ውስጤን ጥሩ ስሜት ሰጠኝ። አክት ማድረግ ኢምፕሮቫይዝ ማድረግ የሚለው ነገር ጥሩ ስሜት ሰጠኝ እና እሱን ቼክ ስናደርግ ስቲል ውጤቴ በቂ አልነበረም ወደ ዩኒቨርሲቲ ገብቶ ቲያትሪካል አርት ለመማር። ላክሊ የዛኑ ሰሞኑ የተከፈተ አንድ ፕራይቬት ኮሌጅ ነበረ ቲያትሪካል አርት እና ፊልም ፕሮዳክሽን የሚያስተምር። እሱን በልመና ጆይን አረኩ። በልመና ማለት ቤተሰብ ለማሳመን በብዙ አይደግፉትም ነበር ያንን ኮምፕሊትሊ። ምክንያቱም በጭራሽ ነው የማይታሰበው የዛን ጊዜ አርቲስት ልትሆን ነው የሆነ ተምረህ የሆነ ፕሮፌሽን ይዘህ ትሄዳለህ ነው እንጂ አርቲስት መሆን እንደ ትክክለኛ ሙያ የማይታሰብም ነበረ። so thanks to my mom አባቴን በደንብ አሳመነችው። then ወደ ቲያትር ስኩል ገባሁኝ። የዛን ጊዜ ስገባ ነው ብዙ ነገሮች የተቀየሩ የመጡት። እዛ ትምህርት ቤት ስገባ like በፊት ራሴ እንደ ሰነፍ ተማሪ ነበር የምቆጥረው የነበረው። ለምንድነው አንደርስታንድ ማላረገው፣ ለምንድነው ፈተና ማላልፈው ምናምን፣ ሁሉ ጊዜ ጭንቀት ነው። ቤት ውስጥ ደግሞ የመጀመሪያ ልጅ ስትሆን የሁሉ ነገር ምሳሌ አንተ ነህ። እኛ ባንኖር አንቺ ነሽ ቤተሰብ የምትመሪው። ልጆቹ አንቺን እያዩ ነው ጥሩ መጥፎም የሚሆኑት። አንቺ ሁሉም ምሳሌ ነሽ። ስለዚህ ሁሉ ጊዜ ሊደር የመሆን ሪስፖንሲቢሊቲ የመውሰድ አካውንታቢሊቲ የመውሰድ ነገር በሙሉ እኔ ላይ የተቀመጠ ነው። ፌል እያደረግኩም እንደገና ተጨማሪ ደግሞ ፌሌሪቲ እንዳይመጣብኝ ብዙ ትግል ነበረ በጣም። አባቴ he was a very very supportive dad። ምንም ነገር እንኳን ፌል ባረግ መልሰሽ ትነሻለሽ እያለ የሚያስተምረኝ አባት ነበረ። እናቴ ደግሞ በጣም ቻሌንጅ የምታረግ ሁሉ ነገር የምትሰራ፣ የቤት ስራ ብቻ አይደለም፣ ቤት ውስጥ ፈርሶ የሚገነባ ነገር ካለ ግንበኛ ትሆናለች። አትክልት መስራት የሚያስፈልግ ከሆነ አትክልተኛ ትሆናለች። ልብስ የተቀደደ ካለ ልብስ ትሰፋለች። ሁሉም ነገር ውስጥ አለች። በእናታችን አስተዳደግ ውስጥ ማድረግ የምትፈልገውን ነገር በሙሉ አንተ ከፈለክና ከፈቀድክ ማድረግ እንደምትችል አይተናል። በአባታችን አስተዳደግ ውስጥ ደግሞ ፌል ማድረግ የሚባለው ነገር ኦፕሽን እንዳልሆነ፣ ሁልጊዜ ተመልሰ ደግሞ እንደምትነሳና መሞከር እንዳለብህ። ዋናው ነገር ግን you are the leader of the family። when I was like 10 ምናምን ቤት ውስጥ እያለሁኝ እኔ እኮ ባልኖር ቤተሰብ ታስተዳድሪው አንቺ ነሽ ይለኝ ነበር አባቴ። እነሱ የሬስፖንሲቢሊቲ ስሜቶች I have to be somewhere, I don't know how፣ የት ጋር እንደምደርስ በምን መንገድ እንደሆነ አላቅም፣ ግን I felt like ቲያትር ስኩል ስገባ I was in the right path፣ መሄድ ለምፈልግበት መንገድ። ከዛ ጊዜ ጀምሮ ታርጌቴ የነበረው አባቴ ማስደሰት፣ ያመነብኝን ነገር መልሶ መስጠት የሚሉት ነገሮች ነበሩ። ከአባቴ ጋር ብዙ ጊዜ የምንገናኘው ባር ነው ማታ ማታ።
እኔ ከክላስ ወጣለሁኝ፣ እሱ የሆነ ቢራ የሚጠጣበት ቦታ ይኖራል፣ እዛ ቁጭ እንልና እናወራለን። what I like about that እሱ ብቻ ሳይሆን የእሱ ብዙ ጓደኞች አሉ። እንግዲህ እኔን በዛ እድሜና በአባቴ መካከል ያለውን ልዩነት አስበው። ግማሹ መንግስት መስሪያ ቤት የሚሰራ ሰው ይኖራል፣ ፕራይቬት ካምፓኒ የሚሰራ ሰው ይኖራል። የሁሉም የተለያየ ሀሳብ የራሳቸውን የጓደኝነት ወሬ ለማውራት ሲመጡ እኔ የስራዬንና የትምህርቴን ቻሌንጅ ይዤ እገባለሁ። የሁሉም ሰው ምክር እኔን ቢውልድ አፕ የሚያደርገኝ ሌላ ትልቅ ኖሌጅ የማገኝበት ቦታ እሱ ነበር። እንደ ሴም ዴይ እሷ ደውላ አዲስ አድማስ ነበር የምትሰራው፣ የአዲስ አድማስ ፋሚሊ ነበረች፣ እኛ ጋር ስራ ተገኝቷል አለችኝ። አሁን ኮንቪንስ የማደርግበት መንገድ አገኘው ብዬ ትምህርቴን አቁሜ ወደ ስራ ጀመርኩኝ። አባቴንም ስነግረው ጥሩ ኮንቪንስ ማድረግ ችዬ ነበረ። አቆማለሁ ማለት አይደለም፣ ሰኔ ነገር ግንቦት ሰኔ ነበረ፣ የሚቀጥለው ዓመት ሌላ ደግሞ ኮሌጅ ገባለሁ አልኩኝ። በእሱ አሳመንኩትና ወደ ስራ ጀመርኩ። ወደ 19 ዓመት አካባቢ ላይ ማለት ነው። ኢሚዲየትሊ ኔክስት ይር አድማስ ኮሌጅ ገባሁኝና በማርኬቲንግ መማር ጀመርኩኝ። ምን ማድረግ ጀመርሽ መጀመሪያ ላይ ሞር ስራ ላይ? እንዳልኩ ያቺ የመጀመሪያዋ ሲዝን ላይ አርቲስት መሆን እንፈልጋለሁ የሚለው አምቢሽን አለ። ህይወት በሙሉ በዛ ውስጥ ሼፕ የተደረገ ነበር። አርቲስት መሆን አልቻልክም፣ የጀመርከውን ትምህርት መጨረስ አልቻልክም፣ ሌላ ትምህርትን መማር አልቻልኩም። I have to be someone ቫልዩ ያለው ሰው መሆን አለብኝ። መሆን የምፈልገውን ምን እንደሆነ ባላቅም ግን ቫልዩ ያለው ሰው መሆን እንዳለብኝ አስብ ነበረ። ከሁሉ በበለጠ ደግሞ አባቴን ሳትስፋይ ማድረግ ፈልግ ነበር። አሁን ስራ አለኝ፣ ስራዬ ላይ ትክክለኛ ሰው ጥሩ ነገር ማድረግ መቻል አለብኝ። የጀመርኩት እንደ ጉዳይ አስፈጻሚ ነው። ከዛ በኋላ ፍሮንት ኦፊስ ላይ በደንብ መስራት ጀመርኩኝ። ከዛው በጀመርኩኝ በ5 ወር በ6 ወር ውስጥ የአዲስ አድማስ መስራች ያሰፋ ጎሳዬ ይባላል፣ ነፍሱን ይማረው። እኔም አላውቀውም፣ ካረፈ በኋላ ነበር የገባሁት። ለሱ ማስታወሻ የሚሆን ኢቨንት ማዘጋጀት ይጀመር ተባለና የሌሎች አዘጋጆች መጥተው ግጥም የሚሰሩ የግጥም ምሽት የሚያዘጋጁ ሰዎች መጥተው እንዲያዘጋጁ ተደረገ። እኛ እነሱን እያየን እነሱን ሰፖርት ማድረግ ከመስሪያ ቤቱ ሳይድ ከአዲስ አድማስ ሳይድ ሆነን ኮንቴንቶችን መስጠት ጀመርንና ሲያዩት ባለቤቶቹ እኛ የሰራነው ኢንፑት የተሻለ ነበረ ከውጭ ከመጡት ሰዎች እና በቃ እናንተ ይዛችሁት ቀጥሉ ተብሎ እኔና ስራ ያስገባችኝ ጓደኛዬ ሆነን ያሰፋ ጎሳዬ መታሰቢያ የሚል የግጥምና የአርት ኢቭኒንግ ምሽት ማዘጋጀት ጀመርን። ፑሽኪን አዘጋጀን፣ ብሔራዊ ቲያትር ቤት አዘጋጀን። የዛኔ ኢቨንት ምን እንደሆነ አላውቅም እውነት ለመናገር ግን የምንሰበሰባቸው ሰዎች 1200 ሰው ብሔራዊ ቲያትር ቤትን ሞልቶ ከ20 ዓመት በታች ሆነ እንደዛ አይነት ሰክሰስ ማየት ልነግርህ አልችልም እንዴት ደስ እንደሚል እንደነበር። የሚመጡት ሰዎች እነ ነቢ መኮንን፣ እነ በኃይሉ ገብረመድን፣ እነ ግሩም ዘነበ በቃ አርት ላይ የእውነት ትልልቅ የሚባሉ ሰዎች። ከዛ ደግሞ 1200 ወንበር ከፍሎ ገብቶ ሰው ሞልቶ ያንተን ፕሮግራም ለማየት ሲመጣ የነበረው ሳቲስፋክሽን በጣም ትልቅ ነበረ። እሱን ኦልሞስት ወደ 2 ዓመት አካባቢ እዛ ሆኜ እሱን መስራት ጀመርኩኝ። I was satisfied, I was okay. Then የሆነ ሰዓት ላይ ምሰራው ነገር ተመሳሰለብኝ። አንድ አይነት ነገር ነው ሁልጊዜ የማደርገው። I need to change። አንድ ስቲከር 80 ሴንቲሜትር በ1 ሜትር የሆነ ስቲከር አሳትሜ ልስጣችሁ ሄጄ በፊት የምሰራበት ካምፓኒ አምጥቼ let me give you the service እንኳን ስል ያንን ለዛ እንኳን ትረስት የሚያደርገኝ ሰው አልነበር። አየሁት አንድ ወር አካባቢ አየሁትና ብሬም እየቀነሰች መጣች። መጨረሻ ይዣት የመጣሁትና ያሰብኩት ምንድነው ኢንስቴድ ኦፍ ስራ ከምፈልግ የሚከፍለኝ ሰው ከምፈልግ መስራት የምችለውን ላሳያቸውና በፊት የነበረኝን ግሬስ በፊት የነበረኝን ባክቦን which is በፊት የምሰራባቸው ካምፓኒዎች ራሴ ላይ መልሼ ክሬት ላድርግ። I have to gain trust ከሚያሰሩኝ ሰዎች እና የራሴን ኢቨንት ፕሮዲዩስ ላድርግ ብዬ አሰብኩኝ። አባቶች ቀን የሚል ኢቨንት ፕሮዲዩስ አደረኩኝ። የዛኔ የአባቶች ቀን ቀርቦ ነገር ነበረ and everything literally ሁሉም ነገር በስፖንሰር በፓርትነር ገንዘብ ስጡኝ ስትልና እቺን ሰርቪስ ሰፖርት አድርጉኝ ስትላቸው ያለውንትን አንድ አይነት አልነበረም እና ብዙ ሰዎች ሰፖርት አድርጉኝ። ፕሪንቲንግ ቬኒው ባዶን አገኘሁኝ፣ ባክዶፕ የሚሰሩ ሰዎች ፍሪ አገኘሁኝ፣ ሜጋዚን አገኘው። ትልልቅ የኢትዮጵያ አባቶች የሚባሉ ሰዎች አርበኞች በሙሉ they were willing to come። አንድ ጥሩ ሂስትሪ ታሪክ ያላቸው አባት አገኘው፣ እሳቸውን ኢንተርቪው ማድረግ አጋጣሚ አገኘው። ጋዜጠኛ ከአዲስ አድማስ መጣና ኢንተርቪው ያደረገልኝ። ሁሉም ነገሮች ተሰካኩና really nice event ፕሮዲዩስ አደረኩኝ።
ወደ ኢቴል ከራይት አፍተር ያንን ኢቨንት ከሰራሁኝ በኋላ ቀጥዬ ማርኬት ስፈልግ የነበረው ኢንተርናሽናል ካምፓኒዎች ኢንተርናሽናል ኢቨንት የሚሰሩ ድርጅቶች አገር ውስጥ መጥተው እንደሚያስተዋውቁ አቅ ነበረ የተለያዩ ኤግዚቢሽኖች ሲሰሩ እና ለእነሱ ኢሜይል መላክ ጀመርኩኝ። ስለዚህ ለእኔ ብትሰጡኝ ብዬ ፒች አረኩኝ እና ፕሮፖዛል ሰርቼ ላኩላቸው። then they were happy። ሌላ ቦታ ላይም በነበርኩበት መስሪያ ቤት አንድ ኢቨንታቸውን ፕሪንቲንግ ለማሰራት ሲመጡ ያውቁኝ ነበረ። ሶ ልክ እኔ መሆኔን ሲያውቁ ደግሞ ሞር ኮንፊደንስ ኖራቸው አዲስ ቢውልድን ኢትዮጵያ ውስጥ ማስተዋወቅ። ከዛ አግሮፉድ የሚባል ደግሞ ኤግዚቢሽን ነበር፣ እሱን ማስተዋወቅ። በዛ ጆርኒ ላይ ከሰዎቹ ጋር ስንሰራ they were በጣም ሃፒ ነበሩ በፐርፎርማንሳችን እና ሁለተኛው ዓመት ላይም ሲመጡ ፕሮሞሽኑን ብቻ አይደለም የምንሰራው፣ ሎጂስቲክስ እንሰራለን፣ ከስተምስ ላይ ሰፖርት እናደርጋቸዋለን፣ ቪዛ አሲስት እናደርጋለን። ኤኒቲንግ ያስፈልገናል የሚሉትን ነገሮች በሙሉ እኛም እኮ እንዴት እንደሚሰራ አናውቅም። እኔ ስፔሲፊካሊ I was just እኛም ብለው ግሩፕ አልነበርንም፣ እኔ ብቻ ነበርኩ፣ የተወሰኑ ቲሞች ነበሩኝ እና ግን እየሞከርን እየተማርን መፍትሄ እንሰጣቸው ነበረ። ላይሰንስ ማውጣት በየአመቱ የከስተምስ ላይ ያሉትን ፕሮሲጀሮች ማሳየት፣ ቪዛ ውስጥ ያሉትን ችግሮች እንትን ማድረግ፣ ሰፖርት ማድረግ። ለሱ የሚከፈለን ነገር አልነበረም። በቃ I just wanted to support them። በዛ ውስጥ ሲያዩት you know what 2 ዓመት አብረን ከሰራን በኋላ ኦልሞስት የኢቨንት ኦርጋናይዚንግ ካፓሲቲ ቢውልድ አድርጋቸዋል። there is no reason ከዚህ በኋላ ፕሮሞሽን ካምፓኒ ሆኖ የእኛን ኢቨንት ፕሮሞት እያደረጋችሁ የምትቀጥሉበት። ስለዚህ let us own the event jointly። እናንተ ኢቨንት ኦርጋናይዘር ሆኑ፣ እኛ ደግሞ ኢንተርናሽናል ሴልስ ፓርትነር እንሁን። የኛ ካፓሲቲ ዓለም ላይ ያሉትን ሰዎች ሰብስቦ ወደ ኢትዮጵያ ማምጣት ነው። እናንተ ደግሞ ኦን ግራውንድ ያለውን አክቲቬሽን በሙሉ ሃንድል የምታደርጉት እናንተ ናችሁ። ስለዚህ ለምን ጆይንት ቬንቸር አድርገን ኢቨንቱን በጋራ ኦን አድርገን አንሰራውም አሉ። was very happy። ኒው ቻሌንጅ፣ አዲስ ስራ። በፊት የነበረውን ሃይም አድቨርታይዚንግን ኮምፕሊትሊ ዘጋውትና በሁለተኛው ሾው በኋላ ኢቴል ኢቨንትስ የሚለውን ፉሊ ኢቨንት ላይ ፎከስ ያደረገ በ2 ዓመት ጆርኒ ውስጥ ያገኘኋቸውን ትምህርቶች ይዤ ኢንተርናሽናል ኤግዚቢሽኖችን ሎካሊ ኦርጋናይዝ ማድረግ እና ኢንተርናሽናል ካምፓኒዎችን በኢቨንት ኢንዱስትሪ ላይ ያሉትን ሰፖርት ለማድረግ በሚል በደም ማርኬታችንን አስተካክለን ስማችንን ፎከስ ኤሪያችንን አስተካክለን ኢቴል ኢቨንትስን ከፈትን። ኢቴል ኢቨንትስ ግን የዛኔ አልተባለም፣ ቢኮዝ የዛኔ የኢቨንት ላይሰንስ አልነበረም። ያ ኢትዮጵያ ጥሩ ማርኬት አለው፣ 120 ሚሊዮን ህዝብ፣ ብዙ ቦታዎች ላይ ፖቴንሻል አላችሁ፣ ግን ማርኬቱ ክፍት አይደለም፣ ፖሊሲው ችግር አለበት፣ ኢንቨስት እናርግ ብለን ብናስብ ገንዘብ ማውጣት አንችልም። ሶ በአንድ በኩል ኦፍ ኮርስ ሀገራችንን ማርኬት ያለማድረጋችን እንደ ሀገር የኛው ጥፋት ነው። ሶ የመጀመሪያው ነገር ቢግ ፋይፍን ለማምጣት ያደረግንበት ሂደት ላይ ቻሌንጅ የገጠማቸው ኢንተርናሽናል ሴልስ ፓርትነሮቻችን ስለ ዴስቲኔሽኑ አሳምነው ከተለያየ ዓለም ላይ ሰዎችን ወደዚህ ማምጣት ነበር። ሶ ዲኤምጂ ኬንያ ሊሄድ ነው ሲል ተከትሎት የሚሄድ የሆነ ግሩፕ አለ። ሳውት አፍሪካ ሊሄድ ነው ሲል ተከትሎት የሚሄድ የሆነ ግሩፕ አለ። ያንን ማርኬት አጥንተውት ሳይሆን ዲኤምጂ ከሄደበት ያመነበት ነገር አለ፣ ዲው ዲሊጀንስ ፕሮፐርሊ ሰርተዋል ብለው ስለሚያስቡ እነሱን ተከትለው የሚመጡ ሰዎች አሉ። ሶ ልክ ኢትዮጵያ ልንሄድ ነው ሲባል ሁሉም ሰው ሃፒ ነበር በፖቴንሻሉ ከሚያያቸው ነገሮች። when it comes to reality ግን ሴል ለማድረግ ስትፈልግ ሴልሱ መሄድ አልቻለም። ሰዎች ዴዲኬት አድርገው ቦታ መግዛት አልቻሉ። ገና ስታናገራቸው ፎሬን ከረንሲ እኮ ችግር ነው፣ ከስተምስ በኮንቴነር ዕቃ ልኬ 1 ወር 2 ወር ቆይቶ ከዛ ደግሞ ዲፖዚት እንዲተቀምጦ አብዛኛውን ነገር ያውቁታል። it was very difficult። so I have to go። ዱባይ መሄድ ነበረብኝ፣ ኬንያ መሄድ ነበረብኝ። የሚዘጋጅባቸው ቦታዎች ላይ እየሄድኩኝ በተለይ ደግሞ አፍሪካ የሚመጡ ካምፓኒዎችን ማውራት ነበረብኝ እነሱን። ሶ ምንድነው የምታውቁት ስለተሻሻለው ፖሊሲ ታውቃላችሁ ወይ? it's not only about like ገንዘብ የለንም አይደለም፣ ግን ካፓሲቲ ያላቸው ገንዘብ ያላቸው ሰዎች አሉ። so when you focus ኢምፖርት እና ዳይሬክት ሴል ኤክስፖርት እና ዳይሬክት ሴል ብቻ አስባችሁ አይደለም የምትመጡት። there is a big potential to have a JV partnership with local ትልቅ የካምፓኒዎች really ከኢትዮጵያ የሄደ ሰው ኤክስፕሌን ማድረግ ሲጀምር በትክክለኛው ሪያሊቲን ቤዝ አድርገህ ኢንፎርም ማድረግ ስትጀምር በተወሰነ መንገድ ትረስት እያደረጉ የመጀመሪያው ኤግዚቢሽን 154 ካምፓኒ ሞቢላይዝ ማድረግ ችለን ነበር። ከዛ ውስጥ ወደ 22 ሎካል ናቸው፣ የቀሩት ወደ 132 የሚሆን ካምፓኒ ኢንተርናሽናሎች ነበሩና እንትንህን መቀየር አለብህ፣ ዳይሬክሽንህን መቀየር አለብህ የምትፈልገውን ነገር ለማምጣት። once they are here ግን ኦፍ ኮርስ ቻሌንጆች ነበሩ፣ ግን እያደገ ነው እንጂ የመጣው ተመልሶ የሚወጣ ድርጅት አልነበረም። አሁን 4ኛውን ኤዲሽን አካሂደናል። ኦልሞስት አትሊስት 3 ጊዜ የተሳተፉ ኢንተርናሽናል ካምፓኒዎች ነበሩ፣ ሪፒት የሚያደርጉ ከስተመሮች ነበሩ።